እሺ ቤዛ በእንግሊዘኛ በሬን ቆለፍኩት በስቲ I locked my door I locked my door እስቲ ናቲ አንተ ደግሞ በእንግሊዘኛ በሬን በግድንግድ ጓጉንቸር ገድግጄ ቆለፍኩት በል በእንግሊዘኛ እስቲ ውሃ ጠጡኝ ቡርቴ ውሃ ጠጡኝ አቃተኝ ሳምንት ብቻ ባንቺ ምክንያት ተወልሽ 3 አይነት ተቀጣ ነው ባንድ ትራፊክ 3 ትርፋት ጫኝ አንቺ ጭት ነጋዴ ነበርሽ እንደዚህ የምትጠቀጥቂው አንቺ እኮ በጉንጭሽ ብቻ ነው ማትዩ እኔ እሱ ትራፊክ ሲቀጣም ደስ ይለኛል ክራሽ ነው አበታን እንዳልገባኝ ታክሲ ረዳት ከመሆነ በፊት የወንዶች ፀጉር ቤት ሰራ ነበር የት ነው ኤ ፕላስ አልፎስ ፕላዛ ሁለተኛ ፎቅ ላይ እሳት ለሱ ባለማዎች ነው ያሉት እዛ እሱም በረፍት ቀኑ ይመጣ ነበር ፀጉሩን ቆርጠው አጥበው አሳምረው ፊቱን ተሰርቶ ይወጣል የኔ ልብ ቅልጥ በመሃል ፕላስ ለገና በዓል ፓኬጅ አዘጋጅቷል ለሶስት ሰዎች ኤ ፕላስ ብሎ ለጻፉ ኮሜንት ላይ ለሶስት ሰዎች ፍሪ ፓኬጅ አዘጋጅቷል ኤ ፕላስ ዛሬ እንዴ ጭራሽ ላይ ብለትን ቆይ ላስፈዳሽ ሰላም ነው ፖሊስ ይሄ ነው ሌባው አው እሱ ነው ሌባው ከቦርሳዬ 800 ብር ሲሰርቅ እጅ ከፍንጅ ያስኩት እጁ ላይ ፈንጅ ሳይሆን እጅ ከፍንጅ ነው እንዴ በህልሜ ቦምብ ጆሮ ላይ ፈንድቶ አሁን ትንሽ አልሰማም ውታደው በቃ እንዴት ዋልሽ በቀል ነይ ቁጭ በይ እሺ ልጅሽን እኮ ከናቴ 800 ብር አምጣልኝ ብዬው በጠብቀው አልመጣለ የት ሄደ አንቺ ነሽ ሌባዋ ማለት ነው ሁለተኛዋ ሌባ እሷ ነች በቃ እሷንም እናስገባታለን እርሶ ግን ፊቶት አዲስ አልሆነብኝ የት ነው ማቆት አማኑኤል ኮማንደርዬ መጣው ወንድሜ ፎጣና ሶፍት ግዛኝ አለኝ ቤቢ አልፈልግም ተው በእናትህ ቀኑ ሙሉ እኮ ፀሐይ ላይ ነው አልኩት ግን እስካሁን ምንም አልሸጥኩም አለኝ ቤቢ አልፈልግም ይሄው ታዲያ ቢኖርስ ለምን አጨመረም 10 ብር ብቻ እኮ ነው የምገዛኝ ቀይላ አንቺ አፍተ ተፈርሾ ምቾት ለብለብ ይሆንሽ ልጅ የፊትሽ ወዝ ራሱ እኩል ነው ከፀሐይ እኩል የሚያንጸባርቀው ለአይናችን እንኳን ያንቺን መልክ በልተናል ለወዳችን ግን ምሳ ያስፈልገናል ቀይላ ለምሳቴንም ከየት ነው ግን የምታመጡት ይሄን ጨዋታ ይመቻራዳል አንቺ ወተከሽ ነው ምቾት ፍርፍር ያውንሽ ልጅ ለምሳ ፍርፍር አግዢልኝ ፎቅ ላይ ምናምን ማይለጥፍሽ ከሆነ ተፋቹ ኢንስታግራም ላይ ቴሌግራም ላይ መለጣፍ አለብሽ ለጥፈኝ በይው ተጠቀምም አልኩሽ እኮ ለምንድነው ማትረጂኝ በቃ አይወድም ሶሻል ሚዲያ ካለጠፈሽ ምኑ ፍቅር ሆነ መለጣጠፉ ነው እንጂ ዋናው እና ለጥፈኝ ልበል ቆይ እንደውም አሁን እየመጣ ነው ለጥፈኝ ነው የምለው ሁሉም ሰው ተለጥፎ ማለት ብቻ አልቀር ስም ይመጣልሽ በይ ለጥፈኝ በይ ሳትለጠፊ እንዳትሄጂ ወደ ቤት ምን ሆነሻል ሰላም እያልኩሽ አይደል እንዴ ቆይ አንተ ለምን ደሞ አትለጥፈኝ ለጥፈኝ ብያለሁ በቃ ሁሉም ነገር ላይ ለጥፈኝ መለጠፍ ነው የፈለግሽው አዎ የምትወደኝ ከሆነ ለጥፈኝ ምንድነው ጥፈኛ አላልሽም እንዴ እና መለጠፍ እንደዚህ ነው እንዴ መለጠፍ ማችል ከሆነ አልችልም አትል በቃ ዞር በል ለጥፈኛ አላለችም ያቺናት ደግሞ ቆይ ትንጣጣቻ ዛሬ እንዴ ወንድኝ ለጠፈሽ አንቺ ነሽ ደግሞ አንድ በእናትሽ ወደዚህ ይችላል ለጠፈሽ አልለጠፈሽም ደህና አድርጎ አይደል እንዴ በጥፊ አጋጨኝ በጥፊ ለጠፈሽ በእናትሽ ዞር በይልኝ ሁለተኛ አንቺ መስማቴ ነው ያ ሁሉም ወንድ አለጣጠፍ ይለያያል ምን እንደዚህ አስጨዋታል ደግሞ ሲጀምር ማን የጓደኛ አንተም ስሜት ኮለፈ
ይኸው መጣ በታመም ያሳክመኝ እኔ የምልህ ለምንድን ነው ሰፈራችሁ ማሸነው? እኛ ሰፈር ለምንድን ነው እየመጣ ማሸነው? እዚህ ጋር ስመጣ ይወጣኛል ሁሌ። ይኸውልሽ ለምንድን ነው ደግሞ ማስቀረት የምትችው ነገር አለ። ብሎኬቱን እኮ አበሰበስከው ዘሮ በሰበሰ የእናቴ አባታችን ግቢ ጨረሻ መጣም ግቢያችሁ ሽንት ቤት የለም ደብሮ ነው ማና ቁጭ ላለው ንቀት ደግሞ አለበኔ ድጋሚ ማለት ነው ብትመጣ ወደዚህ አካባቢ ከዚህ በኋላ ብትመጣ አለቅም ተወጣጣለ ገና ሰማኛ እሺ ብቻ አይደለም ተግበረው አይካልክ ደግሞ ሁለት ነው ይቆረጥ ይሄ ጀመረ እኮ ኖሮ እኮ አይጠቅምም ናስቲ ና ለውትድርና ምን መላ እየመለመለ ነው ሲጥርስ ግለጣው እስቲ አሃሃሃ ተፈለጊያለሽ አንቺማ ምርጥ ነሽ እስቲ አሳርፍ በርሲ አንዴ እስቲ አንዴ ተጠቀቅ ስትፈልጊ ፓትሮሉን አንተ ይሰቃል ና እኔ እኮ አገልግያለሁ በ97 ግዳጁን ተወጥቻለሁ ተመላሽ ሰራው የትንኝ ነኝ ወሻታ እዚህ ላይ ደረቴን ተመትቼ ነው የተመለስኩ እርግጠኛ ነኝ አውልቀውስ ሱፍ እንዲሆን ተሰፍቻለሁ አውልቀውስ ጠባሳ ይለየል የታል ጠባሳው የተሰፋው ስውር ነው የተሰፋው አንተ በጣም ነው የምትቀልድ ናውጣ ፓትሮን ናውጣው አባቴ ምን እየሰራን እንጠብቅ ቅድ ሰማይ እየሰፋን ራስ ዳሽንን እየገፋን ወይስ አፈላልግ የሰው ኮካ ያውና 3 ወር እኔ 300,000 ፎሎወር ያለው ይገባ 700,000 ይገባ ወጣ ችግር መንግስት ያዋል አንጂ አንጀቴን በላው 300,000 ፎሎወር እየገባ ቃል 700,000 መግባትን ሰምታል ጥሩ ተናገር ወይ ጥሩ ቃል እኛ ሰፈር ነው እና በቃ እኛ ሰፈር በጣም ብዙ አይነት ታሪክ አለ በጣም ለማውራትም ለመስማትም የሚከብድ ታሪክ ማለት እና ጀለስ በቃ በጣም ሚስቱ የሺሻ በጣም እንትን ሺሻ ትጠቀማለች እና ሺሻ ትጠቀማለች ብዙ ጊዜ ይጠራትና ምና አንቺ ልጅ ታይ ይሄ ሺሻ አቁም ሲል አልሰማለች ከዛ ዶክተር ጋር ሄደና ዶክተር ባለቤተ ሺሻ ሱሳይና ናት ሺሻስ ሁሉ ጊዜ ስለምትሳብ እኔ እንዴት አድርገ ነው ይሄንን ሱስ ከሷ ማላቀቅ የምችለው ስል ሄድና ሺሻ ማንፒያ ጫፉ ላይ እሬት ቀባለ ላጥ ያለ ሄድና እሬቱ ቀባ አረገና ቁጭ ያርግ ሴትዮ ቼክ ስተረ ይመራል ጠራጋ አርጋ ነፋች ማለት አረ ዶክተር በሱም አልተሻላት ምን ላርግ ስል በቃ በዚህኛው ሄድና ቀጥታ የሆነ የሚያስጠላ ምሽት ነገር ጫፉ ላይ ቀባና አስቀምጥ ሲሸታት ተዋለች እሺ ያለና ሄዶ ቀብቶ ሲያስቀ አሁንም ጠርጋ ነፋች ከዛ የሆነ ቀን የመጨረሻ አማራጭ ምን አለ ስል ዶክተሩ ብልጥ ነው ቀስ ያርገ እንዴ አንድ ጊዜ ቄጥ ውስጥ ያስገባና ሰው ተቆጭ ያርጋ አይደል ከዛ ሰውዬ በታ ላጥ ብሎ ሄደና ወሰደ ሺሻ ይቀው ገባ አርጎ አስቀመጠ ማለት ከዛ ሰይትዮ እንደለመደችው ለተነፈስ ስትመጣ ይሸታል በስማ አለች አስቀመጠች ታዞርዳል በሁለተኛውም ቀን ከተት ያርጎ ያስቀምጣል ያስጠላል ያለ ተወይታው ለመደች በቃ አቆመች ማለት ከዛ ዶክተሩ መንገድ ላይ ያገኘውና እንዴት ሆንክ ሲል ዶክተር በጣም ፉቱን ማብተ ነው ነገርከኝ በጣም ፉቱን ማብተ እንዴት ነው ባልበት ያቆመች ሲል አቆመች ግን እኔ ላይ ጸናብኛል